ዛሬ ለየት ያለ ነገር ይዤ መጥቻለሁ። እሱም ታኮ አረቢ ነው። በጣም የሚጣፍጥ ምግብ ነው። አሰራሩም የመጨረሻ ቀላል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። እዚህ ጋር 3 የሾርባ ማንኪያ ስኳር ጨመርኩኝ። 1 የሾርባ ማንኪያ እርሾ፣ ግማሽ ብርጭቆ ዱቄት ጨመርኩኝና በደንብ አድርጌ አዋህጄ ለ10 ደቂቃ እተዋለሁኝ። ሽፍን አደርገውና እዚህ ጋር 1 ኪሎ ዱቄት፣ 4 የሾርባ ማንኪያ ዱቄቱን ወተት፣ 1 የሾርባ ማንኪያ ጨው እና 1 የሻይ ብርጭቆ ዘይት ነው መጨምረው። ግብአቱ ይሄ ነው። ሊጤን ለማብኳት 4 እንቁላል እጨምራለሁኝ። እስካሁን ድረስ እንቁላል ስጨምር አላያችሁኝም። ዛሬ ነው የምጨምረው። እንግዲህ እኔ አልወድም፣ በነገራችን ላይ ሲያድር እንቁላል ይላል። ለእንቁላሉ ሽታ 1 የሾርባ ማንኪያ አቼቶ ወይንም ከል፣ እሱ ከሌላችሁ ቫኒሊያ ጨምሩበት። ቫኒሊያ ከሌላችሁ ደግሞ ሎሚ ጨምቃችሁ የሎሚ ጁስ ጨምሩበት። እና አሰራሩ በጣም ቀላል ነው። ቪዲዮን እስከ መጨረሻ እዩት፣ ትወዱታላችሁ። በጣም የሚጣፍጥ ምግብ ነው። 1 የሻይ ብርጭቆ ዘይት ጨምሬበታለሁኝ። በነገራችን ላይ እንቁላል ትንሽ ደረቅ ያደርጋል። እኔ ያልወደውም። እዚህ ጋር በደንብ ካቦካሁት በኋላ እቃዬን ዘይት አስነክቼው ለ1 ሰዓት እተዋለሁኝ። እስከዛ ድረስ ደግሞ ዶሮዬን ለ10 ደቂቃ በአቼቶ ዘብዝፌ ትቼው ነበር። በዚህ መልኩ ቆራረጥኩት። እዚህ ጋር በሶብላ ባብሪካ የተፈጨ ነጭ ሽንኩርትና ቀይ ሽንኩርት የተፈጨውን እና ጨው፣ ቆንዶ በርበሬ፣ 2 እንቁላል፣ 1 የሻይ ብርጭቆ ወተት ሚክስ አድርጌ ተላጃ ወይንም ፍሪጅ አስቀመጥኩት ለ1 ሰዓት። እዚህ ጋር ደግሞ ሊጤ ኮፍ ብሏል። ሊጤን ልሰራ ነው። ቦታ እያጸዳሁ። ይሄ አቼቶ ነው ወይንም ከል ነው። በከል እንደገና በመንዲል አድርጌ ባክቴሪያውን የሳሙናውን የምኑን ባክቴሪያ እንዲገልልኝ በሱ ጽድት አደረኩት። በሶፍት ደግሞ ወለወልኩት። ሊጡን እዩት። በዚህ መልኩ ኮፍ ብሎልኛል። እና ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። እኔ ብዬ አላቅም፣ እስካሁን ድረስ አንድም ቀን ብያችሁ አላቅም። ኮፒ ሊንክ ሪፖስት አድርጉልኝ እና ዩቲዩብ ቻናሌን ገብታችሁ ሰብስክራይብ አድርጉኝ ሀባይቢ። እና በዚህ መልኩ ዳምጬ ይሄው ቀጠን አድርጌ ነው የምዳምጠው። እንደገና ከቆራረጥኩት በኋላ ወፍራም ስለሆነ እንደገና ዳመጥኩት። ቅርጽ እንዲወጣልኝ ሁሉም እኩል እንዲሆንልኝ እንደዚህ በዚህ መልኩ አድርጌ ቆርጠዋለሁ። እናንተ በሲኒ በኩባያ ባላችሁ ነገር በሻይ ብርጭቆ በምትፈልጉት እንትን ሳይዝ ማውጣት ትችላላችሁ፣ ወይንም ልክ ማድረግ ትችላላችሁ። ለምሳሌ የኔ ትንሽ ተለቅ ብሏል። እናንተ ማሳነስ ከፈለጋችሁ ማሳነስ ትችላላችሁ። እዚህ ጋር ሰሊጥ ነው። ሰሊጡ ላይ ሺራ ወይንም ሲሮፕ ጨምሬያለሁኝ። ግን እዚህ ጋር አልተመቸኝም፣ ተውኩት። እንደተለመደው ሁሌ እንደማደርገው አደረኩኝ። እኔ ሐሳቤ ሌላ ነበር። እንደዚህ ጫፍጫፉን በደንብ አድርጌ ለማሳዝ ነበር፣ ግን አላዘም። ከዛን ሺራውን ወይንም ሲሮቡን እሱን ቀባሁና በላዩ ሰሊጡን አደረኩበት። ከዛን ኮፍ ሊልልኝ ለ30 ደቂቃ ተውኩት። ኮፍ ካለ በኋላ ኦቨን ውስጥ አስገባሁት። በሰለ። ማሻአላ። እንዴት ኮፍ እንደሚል ደግሞ ሌላ ጊዜ አሳያችኋለሁ። እዚህ ጋር 3 ብርጭቆ ዱቄት፣ 3 የሾርባ ማንኪያ ነሻ እና ቅድም የጨመርኩትን ቅመም እዚህም ጋር ጨምሬያለሁኝ። ትንሽዬ በካርቦናት ሶዲየም ከሌላችሁ ቤኪንግ ፓውደር ከሌላችሁ መተው ትችላላችሁ። ይሄው ቅድም ፍሪጅ ያስቀመጥኩትን ዶሮ አውጥቼ በወንፊት አጥልየው በዚህ መልኩ ሚክስ አደርጋለሁኝ። በደንብ አድርጌ ነው ሚክስ ማደርገው። ዱቄቱን በደንብ መያዝ አለበት። ዘይት ጥጃለሁኝ። በዛም በኩል ያው ሌላ ምግብ እየሰራሁኝ ነው።
እኛ መቼም አንድ ምግብ አይደለም የምንሰራው፣ 3-4 ነው የምንሰራው። በዚህ መልኩ እንደዚህ እየጠበስኩኝ ነው። ምግቡ በጣም ነው የሚጣፍጠው። ክሪስፒ ሆኖ ተጠብሶልኛል። እዚህ ጋር ሶስ ለመስራት ነው። 3 የበቆሎ ዱቄት ወይንም ኮርን ስታርች፣ ሶያ ሶስ ይሄኛውን ማለት ነው። ሶያ ሶስ ብዙ አይነት ነው ያለው። 1 የሾርባ ማንኪያ ማር ከሌላችሁ ስኳር፣ 3 የሾርባ ማንኪያ ካቻፕ፣ 1 የሾርባ ማንኪያ ከል ወይንም አቼቶ፣ ትንሽ ጨው ነው የጨመርኩት። ውሃ ጨምሬ ሚክስ አደርገዋለሁ በደንብ አድርጌ። እዚህ ጋር ለጋ ቅቤ መጥበሻዬ ላይ አድርጌ ያለሁኝ። ቅድም ያዘጋጀሁትን ሶስ በዚህ መልኩ በደንብ አድርጌ አንተከትከዋለሁ። ዛሬ ቪዲዮ ትንሽ ረዘም ይላል፣ ግድ ነው። እስኪን ተከተክ በደንብ እስኪን ተከተክ ድረስ ማማሰሌን አላቆምም። ትንሽ የገበታ ቅቤ ወይንም ለጋው ቅቤ ጨምሬበታለሁ። ያነሰ መስሎ ስለታየኝ፣ ከወፈረባችሁ ውሃ ጨምሩበት። ይሄ ሶስ በጣም ነው የሚጣፍጠው በነገራችን ላይ በጣም። ከዛን ቅድም የጠበስኩትን ዶሮዬን በዚህ መልኩ አደረኩት። ከዛን በደንብ ካማሰልኩት በኋላ ለ10 ደቂቃ እሳቱን ቀንስና ከድኜ ተዋለሁኝ። አያችሁት? ማሻአላህ ተባረከላ። ይሄኛውም ዳቦም ሶፍት ነው የሆነልኝ። በዚህ መልኩ አዘጋጃለሁኝ። አያችሁት? ዶሮ የመጨረሻ ሶፍት ነው የሆነው። እኔ ይሄን ምግብ ለመጀመሪያ ጊዜ ነበር ይሄን ታኮ በዚህ መልኩ የሰራሁት። ብዙ ጊዜ የተለያየ አይነቱን ታኮ ሰራለሁኝ፣ ግን በዚህ መልኩ በቡኒ ሶስ የሰራሁት ለመጀመሪያ ጊዜ ነው። ለምን አልሰራውም ብዬ ሞከርኩት። በጣም ነው የጣፈጠው፣ በጣም ነው የተወደደው። ይሄው በዚህ መልኩ ጨርሼ እንገናኛለን። ማሻአላህ ተባረከላህ፣ ብስሚላህ ማሻአላህ። ይሄንን ይመስላል። ጨርሼ ያለሁኝ። የሰላም ቪዲዮዬን ከወደዳችሁት ላይክ፣ ሼር፣ ሪፖስት አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ። በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ